ይህችውም ቅድስት ለእስክንድሪያ የሰማዕትነት አለቃ ታላቁ ቅዱስ ጊዮርጊስ በትምህርቱና በተአምራቱ ያሳመናትና በጌታችን ስም ሰማዕትነትን የተቀበለች የንጉሥ የዱድያኖስ ሚስት የእስክንድሪያን ታሪክ ይዘን ቀርበናል። አብራችሁ ቆዩ። ከሃዲውና ጣዖት አምላኪው ባሏ ንጉሥ ዱድያኖስ ከሰባ ነገሥታት ጋር ሆኖ ቅዱስ ጊዮርጊስን 3 ጊዜ ገድሎት ጌታችን ከሞት ካስነሳው በኋላ ንጉሡ መልሶ ያባብለው ጀመር። ቅዱስ ጊዮርጊስም ንጉሡን ዱድያኖስን ከነጣዖታቱ በሰው ሁሉ ፊት ሊያዋርደው ፈልጎ እንዲህ አለው። ለጣዖትህ ከሰገድኩና ከሰዋሁለት በመንግስት ሁሉ ሁለተኛ አድርገህ እንደምትሾመኝ የነገርከኝ ነገር ደስ አሰኝቶኛልና በሰው ሁሉ ፊት ለምታመልከው ለአጵሎን እሰግድ ዘንድ ሕዝቡ ሁሉ ለጣዖትህ ሲሰዋ ይመለከቱ ዘንድ እንዲሰበሰቡ በአዋጅ ንገር አለው። ንጉሡም ቅዱስ ጊዮርጊስን በነገረው እውነት መስሎት እጅግ ተደስቶ እስኪነጋ ድረስ ብሎ ቅዱስ ጊዮርጊስን ለሚስቱ ልጅ አስገባው። የንጉሡ ሚስት ለእስክንድሪያ ብቻዋን ከቅዱስ ጊዮርጊስ በተገናኘች ጊዜ ሰማይቱ የዳዊትን መዝሙር ሲጸልይ ሰማችው። ጸሎቱንም ሲጨርስ ይጸልይ ስለነበረው ነገር ጠየቀችው። ክርስቶስ ብለህ የጠራው እርሱ ማን ነው አለችው። ቅዱስ ጊዮርጊስም ይህን ጊዜ ስለ ጌታችን ለንግስቲቱ አስተማራት። ከብሉይና ከሐዲስም መጻሕፍትን እየጠቀሰ ከዓለም መፈጠር ጀምሮ እነርሱ እስካሉበት ዘመን ድረስ ያለውን የሃይማኖት ነገር በሚገባ አስተማራት። ንግስቲቱም በአምላክህ አምኛለሁና ስለኔ አምላክ ለምንልኝ አለችው። ስለ ክፉ ባሏ ስለ ንጉሡ እንዳትፈራ አጽናናትና ሲሰግድ ሲጸልይ አደረ። በነጋም ጊዜ ንጉሡ አስቀድመው በተነጋገሩት መሰረት መጥቶ ለጣዖቱ እንዲሰግድና እንዲሰዋ ለቅዱስ ጊዮርጊስ መልእክት ላከበት። ንጉሡም ገሊላዊ ጊዮርጊስ ለጣዖቴ ሊሰግድ ነውና ኑ ተመልከቱ ብሎ ሰባውን ነገሥታትና ሕዝቡን ሁሉ በአዋጅ ሰብስቦ ነበር። ቅዱስ ጊዮርጊስም አስቀድሞ ፈውሶት የነበረውን አንዱን ሕፃን ጠርቶ ወደ ጣዖት ቤቱ ሄዶ ጣዖቱን እንዲጠራው ላከው። የማታውቅ ዕውር የሆንክ ዲዳ ደንቆሮ አጵሎን ሆይ የክርስቶስ ኢየሱስ ባሪያ ጊዮርጊስ ይጠራሃል ብሎ በላከበት ጊዜ በጣዖቱ ላይ አድሮ ራሱን ያስመልክ የነበረ ሰይጣን እጅግ ደነገጠ። ሩጦም ወጥቶ በቅዱስ ጊዮርጊስ ፊት በፍርሃት ቆመ። ቅዱስ ጊዮርጊስም ሰይጣኑ ያደረበትን ጣዖት አንተ በምስል ውስጥ የምትናገረው በእውነት የነዚህ የካዲዎቹ አምላክ ነህን ብሎ ጠየቀው። በምስል ውስጥ ያለው የሰይጣን መንፈስም ጌታዬ ሆይ ተወኝ፣ አታጥፈኝ፣ እኔስ አምላክ አይደለሁም እያለ ከአዳም ጀምሮ የሰው ልጆችን እንዴት እንደሚያስብ በነገስታቱና በሕዝቡ ሁሉ ፊት መሰከረ። አሁንም በጣዖቱ ውስጥ አድሮ ራሱን እያስመለከ መሆኑንና ወደፊትም የሰው ልጆች ሁሉ በልዩ ልዩ መንገድ ከፈጣሪያቸው እየለየ ወደ ሲኦል እንደሚያወርዳቸውም ተናገረ። በጣዖቱ ያደረው ሰይጣን በሰው ሁሉ ፊት ይህን ሁሉ ከተናገረ በኋላ ቅዱስ ጊዮርጊስም ወደ አምላኩ ከጸለየ በኋላ ምድር አጵሎንን አፏን ከፍታ እንድትወጣው አደረገ። ሕዝቡም ሁሉ በቅዱስ ጊዮርጊስ አምላክ አምነናል እያሉ ጮሁ። ንጉሡም ይህን ሲያይ በንስሐ ተመልሶ ከማመን ይልቅ እጅግ ተቆጥቶ ቅዱስ ጊዮርጊስን ካሰረው በኋላ የተነጋገርነው ለጣዖቶቼ እንድትሰዋላቸው አልነበረምን? ለምን ቃልህን ለወጥክ እያለ በታላቅ ቁጣ ተናገረ። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ የአእምሮ ድሃ የሆንክ ራሱን ሊረዳ ያልቻለው አምላክህ የሌሎቹን ነፍስ ሊረዳ እንዴት ይችላል? ጌታችን በጌትነቱ ለፍርድ በመጣስ ጊዜ ምን ታደርግ ይሆን አለ። ንጉሡም እጅግ ተቆጥቶ ልብሱን ቀዶ ተነስቶ ወደ ንግሥቲቱ ወደ እለእስክንድርያ ገባና ቅዱስ ጊዮርጊስ ያደረገበትን ነገራት። እርሷም ቅዱስ ጊዮርጊስን ከማሰቃየት ይልቅ የሚጠቅምህን እወቅ፣ አምላኩ እውነተኛ አምላክ ነውና በቅዱስ ጊዮርጊስ አምላክ ምን አለችው። ንጉሡም ሚስቴ እለእስክንድርያ ሆይ ይህ ጊዮርጊስ አስማቱን አደረገብሽ እንዴ ሲላት፣ እሷም የቅዱስ ጊዮርጊስ አምላክ ጌታችን ኢየሱስ ክርስቶስ በቅዱስ ጊዮርጊስ ቃል ጠርቶኛል፣ በእርሱ አምኛለሁ አለችው። እርሱም ከአንደበቷ የክርስቶስን ስም በሰማ ጊዜ ጠጉሯን ይዞ እየጎተተ ወደ ነገሥታቱ ወስዶ ከመካከላቸው አቆማትና የሆነውን ነገራቸው። ከዚያም በኋላ እጅግ አስፈሪ የሆኑ ስቃዮችን ካሳያት በኋላ ራቁቷን አድርጎ በራስ ጸጉሯ ሰቀላት። ደሟን በምድር ላይ እስኪፈስ ድረስ ስጋዋን ቆራረጠው። በመከሯ ውስጥ ሆና ቅዱስ ጊዮርጊስን ባየችው ጊዜ የእግዚአብሔር ቅዱስ ሆይ በታላቅ ስቃይ ውስጥ ነኝና ወደ መሐሪው አምላክ ለምንልኝ አለችው። እሱም ከጌታችን የማይጠፋውን የሕይወትን አክሊል እንድትቀበይ ጥቂት ታገሺ አላት። ከዚህም በኋላ የተሰቀለችበት አውርደው በመሬት ካስተኛት በኋላ 4 ጎልማሶች ሊያነቃንቁት የማይችሉትን ትልቅ ድንጋይ አንከባለው በሁለቱ ጡቶቿ ላይ ጫኑባት። ዝፍጥም አፍልተው በጡቶቿ ላይ ጨመሩባትና እጅግ አሰቃዩት። ቅዱስ ጊዮርጊስም ዳግመኛ ጌታዬ ሆይ
ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌን ያዝኛለሁ። ልቤም ልትፈርጥ ደርሳለችና አንተ እንደመራኸኝ ተስፋ ያደረግኩትን ክብር እንዳላጣ የመንግሥተ ሰማይ ደጃፍ የገነት በሮች እንዳይዘጉብኝ እፈራለሁ አለችው። ቅዱስ ጊዮርጊስም መልሶ ስለዚህ ነገር አትዘኝ፣ እነሆ በደምሽ ተጠምቀሻልና ጥምቀተ ንስሐ አግኝተሻል። እነሆ ቅዱሳን መላእክት ሊያጠምቁሽ፣ የሕይወትን አክሊል ሊያቀዳጁሽ፣ ሰላምንም ሊሰጡሽ ይጠብቁሻል አላት። በዚህም ጊዜ ንጉሡ እጅግ ተናዶ አንገቷን በሰይፍ አስቆረጣት። ቅድስት እለእስክንድርያም በዓለም ላይ ስላሉ ኃጥአን ሁሉ እየለመነች ሰማዕትነቷን ሚያዝያ 15 ቀን ፈጽማ መላእክት ቅድስት ነፍሷን ወደ ገነት አስገብተዋታል። የንግሥቷ ሰማዕት የቅድስት እለእስክንድርያ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን፣ አሜን።